በባለፈው ቪዲዮ ዌልካም ዲል በተደጋጋሚ እንዴት እንጠቀማለን በ9 መንገዶች ነግሬያችሁ ነበር እና ከዛ ቪዲዮ በኋላ ቻናሌ ላይም በኢንቦክስም አብዛኞቻችሁ የተቸገራችሁት ነገር አለ እና በጣም ያስቸገራችሁ ነገር አለ እና እሱን ነገር ከጓደኛዬ ከኔም የተረዳሁት የተስተካከለልኝ ነገሮች አሉ እና እነሱ ምን እንደሆኑና ዛሬ ደግሞ በዲቴል ዛሬ እነግራችኋለሁ እና እዚህ ጋር ሁለት ኮች አሉን አንዱ በዌልካም ዲል አንዱ በኖርማል ዋጋ ነው ያዘዝነው ሁለቱም የተለያዩ ዋጋ ናቸው ዌልካም ዲል ነው አንደኛው ይሄኛው ነው ዌልካም ዲል ይሄኛው ደግሞ በኖርማል ርካሽ ነው ይሄን ሙድ አይደለም ለሰው ነው ኦርደር ያደረኩት አሁን ቀጥታ ወደ ቪዲዮ እንሄዳለን ከባለፈው እንጀምርና ዌልካም ዲል በአንድ ዲቫይስ እንዴት እንጠቀማለን ያላያችሁት የባለፈውን ቪዲዮ ካላችሁ ይሄን ልድገምላችሁ ብዬ ነው ከዚህ በፊት አፕሊኬሽኑን መጠቀሙበት ከሆነ መደለት ነው በመቀጠል ደግሞ አዲስ ኢሜል መክፈት ነው እና ብራውዘር ላይ ገብታችሁ ክሊር ዳታ ማድረግ ነው ባጫጭሩ ነው የምነግራችሁ VPN ማውረድ አለባችሁ VPN-ን ከቴሌግራም ቻናል ላይ ታገኙታላችሁ የምትጠቀሙትን ብራውዘር AliExpress.com ላይ መግባት VPN-ናችሁን አብርታችሁ VPN ሰርቨራችሁን ደግሞ US ላይ ብታደርጉት የተመረጠ ነው እና US ሰርቨር የምታገኙበትን አፕሊኬሽን ከቴሌግራም ቻናል ላይ ለቅቄላችኋለሁ ፒን አድርጌዋለሁ እና ላንጉዌጁን መቀየርና ከረንሲውን መቀየር ነው ከረንሲውን ወደ USDT መቀየር ነው ወደ የምታደርጉትን አይተም መምረጥና ባይ ነው ማለት ነው ከዛ ሺፒንግ አድሬስ እና ፔመንት መሙላት ነው ዲቴል እነዚህ ከፈለጋችሁ ባለፈው ቪዲዮ ነግሬያችኋለሁ እዚህ ካርዱ ላይ ወይም መጨረሻ ላይ ዲስክሪፕሽን ላይ ታገኙት ትችላላችሁ ቪዲዮ እና ፔመንት መጨረስ ነው እንደዚህ ብዬ ነበርና ብራውዘራችሁን ዲስክቶፕ ሙድ ላይ ማድረግ አለባችሁ እንደዚህ ብለን ነበር የባለፈውን ቪዲዮ የዘጋነውና አብዛኞቻችሁ ያልነገርኳችሁ ነገር አለ ይሁላ ስትጠቀሙ በዳታ አድርጉት በዋይፋይ እንዳትጠቀሙ ለምሳሌ 5 ዲቫይስ እዛ ዋይፋይ ላይ ተገናኝቶ ቢሆን እያንዳንዱን የአምስቱንም ዲቫይስ አድሬስ አንድ አይነት ነው አንድ አይነት IP አድሬስ ነው የሚሰጠው በዳታ ሲሆን ደግሞ አብራታችሁ ታጠፉት ራሱ IP አድሬሳችሁ ይለያያል አድርግ ያለባችሁ IP አድሬሳችሁን መነጣጠል IP አድሬሳችሁን እንዴት ነው የምንነጣጥሉት ዳታችሁን በዳታችሁ ብቻ ነው ማለትም በዳታችሁ ስታበሩ IP አድሬሳችሁ ይለያያል በሱ መንገድ ማድረግ ትችላላችሁ ግን በዋይፋይ እንዳታደርጉት በሌላኛው መንገድ ደግሞ ፔመንት አንሰክሰስፉል የሚላችሁ ሰዎች ብዙዎቻችሁ ናችሁና ፔመንት አንሰክሰስፉል የሚላችሁ ጎቱ 6 ብትሉት ፔመንት ሊፈጽምላችሁ ይችላል እሱ እኔ ላይ ሳይሆን ጓደኛዬ ላይ ነው የሰራለት 6 እንደዚህ አድርገው እምቢ ብሎኛል በሌላ ደግሞ ፔመንት አንሰክሰስፉል እና ፔመንት ፊልድ የሚልብኝን ደግሞ ወደ አፕሊኬሽኑ በመሄድ አውርጄው ስሞላው ሰርቶልኛል ብሎኛል እና እናንተም በሞክሩት የሚሳካላችሁ ይመስለኛል እና ላይክ ሰብስክራይብ እስካሁን ካላደረጋችሁ አድርጉና እቃችንን አንቦክስ ወደ ማድረግ እንሂድ ከዚህኛው እንጀምር እነዚህ እቃዎች የራሴ እቃዎች ናቸው ለሰው ኦርደር ታጅ አይደለም አይ ግላሳችን መጥቷል ያባለፈዎቹ ሁለቱ ተሽጠዋል እንግዲህ አሪፍ ተርፍ አላቸው እነዚህ እንዳይሰበር አይታችኋል ተጠቅልሎ ነው በደንብ የሚመጣው ይችላል እንደባለፈው ዘርና በአንድ ፒስ ነው ያዘዝኳት የባለፈው $4 ገባች ያ አይታት ብሉ ላይት ያላት ይመስለኝ ነበር ብሉ ላይት ያላትም መሰለኝ የሆነ ትልቅ ሆነ ፊቴን ሸፈነኝ ስለሚሸጥ ችግር የለውም እና በመቀጠል ደግሞ ወደ ሁለተኛ አይተማችን እንሄዳለን እኛ ኤርፓድ ከዚህ በፊት ኤርፓድ አዝዤ ነበር እና አበላሽቻታለሁ እሷን ኤርፓድ M90 የምትባለዋ ደንብ ነው ያሸጉት እቺኛዋ ኤርፓዳችን ደግሞ M19 ብላክ ትባላለች በብላክ ነው ያዘዝኳት እያንዳንዱን ያወጣል አሳያችሁ ቻርጀሯን ጀምር ታይፕ C ቻርጀር አላት ከዛን የትኛውም ላይ የማይቀረው ማኑዋል ነው የሚባለው ይኸው አንብቡት ቃስ ብላችሁ እናንተ ስትፈልጉ በመጨረሻ ደግሞ ኤርፎናችን አለች ይላል እቺ ራሱ የምታዋጣ ከሆነ ትሸጣለች ኤቲስታል እናንተ እዚህ ጋር ታይፕ C ላይትና ታይፕ C ቻርጀር አለ
ኦ ምንድን ነው ቻርጀር ስላሌላት ነው? ቻርጀር ስላሌላት ነው መሰለኝ ብልጭ ብቻ ነው የምትለው። እና በቃ እዚህ ጋርም ስልካችንን እንደ ፓወር ባንክ መጠቀም እንችላለን ማለት ነው። አሜዚንግ አሪፍ ነው። ማሻአላህ ብለናል። እንግዲህ ቻርጀር የላቸውም መሰለኝ። እስቲ ታይፕ ሲ ቻርጀር ነው የሚቀበለው። እስቲ እንሰካው። እዚህ 0% ነው የምንቀበለው። የሚታያችሁ ከሆነ 0% ነው። ቻርጀር እናደርጓለን 100 እስከሚል እና ድምፁ ሞክሬ ሁሉን ነገር ሞክሬ ቴሌግራም ቻናሌ ላይ እዘዙት አትዘዙት ምለውን እነግራችኋለሁ። እኔ ያዘዝኩት የኛው ዌልካም ዲል ስለሆነ ያዋጣኛል፣ ቢበላሽ ራሱ ያዋጣኛል ትላለ። ኤርፎን መነጽራችንም ለኛ ባትሆንም ለሌላ ሰው ይሸጣል እና የባለፈዎቹ መነጽር ላይ በጣም አሪፍ አድርጌ አተርፊያለሁ። ሁለቱን 1000 ብር 900 ብር ሸጫለሁ። ሁለቱን አሪፍ ነው። እንበርታ እና በቅርቡ አዳዲስ ቪዲዮዎች እና የተለያዩ ነገሮች ይዤላችሁ እመጣለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እቃ ኦርደር ማድረግ ከፈለጋችሁ እንዳግዛችሁ ከፈለጋችሁ በዚህ ዩዘር ኔም አናግሩኝ። ቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። የባለፈውን ቪዲዮ ካላያችሁት ዲስክሪፕሽን ላይ አስቀምጥላችኋለሁ ወይ እዚህ ጋር ኢንድ ስክሪን ላይ አስቀምጥላችኋለሁ። የቲክቶክ አካውንታችንንም ፎሎ ማድረግ እንዳይረሳ። የዛሬ ቪዲዮአችን ይሄን ይመስላል። ላይክ ሰብስክራይብ ማድረግ እንዳይረሳ። ባይ ባይ።